ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድን ነው? አባትህ ነው? የማ አባት? ያንተ ያማል እንዴ? የሳልከው እኮ እባብ ነው። አይ አባትን እየሳልኩ እያለ አወራረደ የተመቸኝና በዛው እባብ አደረኩት። ምን እየቀለድክ ነው ወይስ የምር ነው? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝህ ብዬ። እሺ የተቋቆረው ምንድን ነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫውተህ ደበረህ ትለኛለህ? ከደበረህ እኮ መሰረዝ ይቻላል። ፋራ ነህ እንዴ? የእናትህን ፋራ። አራበን በእናትህ። አረ በጣም ነው የራበኝ። በስመ አብ። አረ እኔ ልሞት ነው። ቤት ውስጥ ደግሞ አንድ ነገር የለም። አባይስ? እኔ እንጃ ወጣ መሰለኝ አላየሁትም። እንዴ ለምን ሙቤ ጋር እንሄድም? ዛሬ እኮ ባለው። አረ ይኬድ በእናትህ ሙቤ ጋር። ያረ ሙቤ ጋር ሄደን ይበላለት። ይኸውልህ አባዬ ግን እንዳትነግረው ይገለናል። አረ እኔ አልነግረውም በእናትህ። ና እንዴ መሰልስ ሙቤ እንዴ ሙቤ እያለ እንኳን አደረሳችሁ ሙቤ። ኢድ ሙባረክ። እንኳን አደረሳችሁ ሙቤ። ሀገራችንን ሰላም ያርግልን። ያው ድንበሩን ሰላም ያርገው። እስከ መቼ ድረስ የሰው ተላላኪ? እኛንም አድርገን አስመጪና ላኪ። እንዴት ነው አባዬ? እባቢያንስ እንደዚህ ነገርማ አያመልጥም። ሰዓቷ ላይ መጣ። ናና ግባ ግባ። ሰፈርጣም ውስጠኒ ግቡ ግቡ። እንዴ ምንድን ነው? ኢድ ሙባረክ። ግቡ በቃ ይመቻችሁ። እንዴ ግባ ይበላለት በቃ ሙቤ ጋር። ሌላውን ቤት እናወራለን። ግባ ግባ ይመቻችሁ። ቅዳሜ ነው እቀኑ ቅዳሜ ነው። እኔ ምን አቅላታለሁ? ቅንድቧን ተላጨችው። ቁማር ተበልታ ነው መሰለኝ። ምን አቅላታለሁ? የከሰረች አሮጊት። ቆይ አንዴ መልሼ እደውላለሁ። ማነው ቴክስት የላከልኝ? እንትን ቴክስት አይደለም ኖቲፊኬሽን ነው። ኖቲፊኬሽን እናም ስቀጥልልሽ ይሄ ግን ድግስ ዛሬ እንዴት ቮይስ ላከ? ያበደርኩትን ብር ሊመልስልኝ ነው መሰለኝ። አይ ይሄ ችጋራም አይደሙም። እንደ ባለፈው ወስዶ ሊጋብዘኝ ቢሆንስ? አይ እነሱ ፊት ለፊት አመኘውማ ቮይሱን አልከፍቶም፣ በኋላ ይሳደባል። ድንገት አደጋ ደርሶበት ቢሆንስ? ወሬ ነው አተ እማማ እንከባበር አይደለም ይሄ ቦታ። ምን አይነቱ ጀዝባ ነው? ናስቲ አንዴ ስልክህን ስጠኝ። ስልክህን ስጠኝ። ፎቶዎችን እና ቪዲዮዎችን እንዳያቸው ዲሊት። ምንድን ነው ያልከኝ? አልሰማሁም። አንተ ነህ ቆሮና እንዴ? ስልክህን ዲሊት። አንተን እኮ ነው የማናገርህ። ይኸውና ምን የምደብቅ ነገር ያለ መስሎ ነው? ይኸው እንዴ ምንም ላይ አይደለም። ሰዓት ነው ማየት የምፈልገው። እንካ ምሮ የሚያፈዝህ እንካ። እሺ ጥጃ አሉ። ሄሎ ወይ ወይ ምንድነው ድምጽ ቤቢ? ምን ያው ናፍቆትሽ ነው? አረ ራብሽኝ ቤቢ ራብሽኝ እኮ ታውቂያለሽ፣ ድምጽሽ የልቤ ምግብ እንደሆነ። ሃሎ ፓፓ ቀንሽልኛ። ምንድነው እያወራሁ ነው? የት ሆነ ነው ቤቢ? ምን እባክሽ ከተማው እንዳለ ስጋ ቤት ነው የሞላው። አንዱ ስጋ ቤት ቁጭ ብዬ እኮ ነው። ታጉላለሁ። ዛሬ ደግሞ ስጋ ቤት ነን። ስማ እንደ ትናንቱ ሞቅ ይበላ። እንደ ትናንቱ ደረቅ እንዳይል ነጭርጭ እንዳይል። እንዴት አባ ነው የምገላምጠኝ ደግሞ? አታ አንገትህን ደፍተህ እንደ ድህነት ብትሰራ ይሻላል። ኧረ ቤቢ ተው በቃ። አውኩት። ያው አንዳንዴ ድህነት ላልፈለግሽው ውሳኔ ይዳርግሽ። ደረሰ። እሺ ቴንክ ዩ። አልናፈኩም ቤቢ? እንዴ ቤቢ በጣም ነው እንጂ ናፈቅሽ። ከናፈኩ ሳመኛ። ኧረ አባዬ አለ ቤቢ። እሳቸውንም ሳማቸው። ኧረ ስማለሁ። ና አባዬ። ጭራሽ ስመኝ አንተ ግን እኔ እኮ በአንተ እድሜ እያለሁ ስማ፣ ወንዝ ዳር ሂጅ ለቤተሰቦች 70 ሊትሯ በዚህ ተሸክሜ ቀድቼ፣ በዚህ በኩል ደግሞ መጽሐፌን ይዤ ቤት ድረስ 70 ሊትሯ ተሸክሜ እያጠናሁ ነበር ቤት ድረስ የምሄደው። ፒያሳ ነው በወርቅ ያደግኩት ብለህ የለ እንዲህ የምን ወንዝ ነው? እና ፒያሳ ወንዝ የለም? ራስ መኮንን ድልድይ ስር ወንዝ የለም? እንደናንተ እንደዚህ ሴት ላይና መጠጥ ሱስ ውስጥ እንደዚህ አልተዘፈኩም ነበር በእናንተ እድሜ። እንዴት ነው ማሙ? ባሻ? ግባ 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 ግባ። የአብዮት ጠባቂዎቹን ደበደቧቸው አሉ አይደለ ባሻ? እንዴ ታዲያ እኔ እኮ ነኝ የለጣጠፍኳቸው። እንዴ ባሻ? እንዴ ከዘይንዬ ጋውኜ ልቀቃት ይለኛል ባሻ የኛ ኩራት። እና ለዛ እኮ ነው ራስን የቀያየርኩት። እንደዚህ እየተፈለግኩ ነው አሉ። አዎ ከተማው ተሸብሯል ባሻ። እስቲ ምንድን ነው ቅዳልኝ። እስቲ የግብጦ ነው ትንሽ ወዴንም አሞኛል። ማታ እስቲ ቅዳው ሲያምር በናት በናት ናፍቃኛለች። ልደውልላት ዜንዬ። ሄሎ ዘይንዬ። ነው ገና መች ተጨዋወትን።
ፒያሳ ላይ መተሽ ባይሽይኝ ካሉሽ እንኳንስ የጭዌ የጨብሲ ማለሽ የተባልኩለት ሰው እኮ ነኝ። ማሙ ሰማህ አይደለ? እኔ እኮ ወንዝ ነኝ እኮ ወንዝ በለኝ ሲሳሳንጥ ዘፈን ልጋብዝሽ ዜንዬ ደስ ይለኛል። እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ አልገባም። በቃ እኔ ገለም ሙሽራው ሚዜ ነኝ እኔ። ተው እንዴ ማ ታው እኔ ናገባ በቃ እራሱ ነው ሰርገኛ እደጅተኛ ናገባ በለው። ወይኔ ምንድን አላገባትም በቃ እራሱ ነው ለምናኛ 40 ዓመት ሴትዮ አሮጊት እኮ ላገባትም በቃ አናስገባም ሰርገኛ Sir, can I take your order? Can I get oh my goodness, are you Habasha? Habasha ነህ? አዎ ሀበሻ ነኝ። ሀበሻ ነህ እንዴ? አዎ እኔም ሀበሻ ነኝ። እንዴት ነህ አንተ? ሰላም ነህ? ይመስገን ሰላም ነኝ። እንዴት ነው ሁሉ ሰላም? ሰላም ነው። በጣም ነው ደስ ያለኝ። I'm happy to be honest ሀበሻ ስላገኘሁ ደስ ነው ያለኝ በጣም። ምን ያህል ጊዜ ሆነ? አሁን እኔ 3 አመት ሆነኝ እንደቀልኩ። አንተ አማርኛ ራሱ ጠፍቶብሃል እንዴ? ምን ያህል ጊዜ ሆነ? አሁን almost 10 ሆነኛ። ዋው 10 አመት ሙሉ እርግጠኛ ነኝ አገር ቤት ናፍቋል። ኖ 10 days 10 ቀኔ ነው ዛሬ። ምን 10 ቀን ትኩስ ነሽ? ለዛ ነው እንደዚህ የሚያደርግሽ። እና መናፈቀ ከአዲስ አበባ በጣም ብዙ ነገር እንጂ ምን ጥያቄ ያለው? ይሄ የፈራረሰው መንገድ የፈረሰው ፎቅ ምናምን በቃ ይሄ ቧንቧው ውሃ የሌለው እሱ አምፖሉ ምናምን መብራት የሌለው አላ አይ ሚስ ኢት እንዴ። እስካሁን መብራትና ውሃ ይጠፋል እንዴ? አንተ ሀገር ቤት ጠፍቶባል ማለት ነው እንዴ? እዛ እኮ የሚጠየቀው እንዴ ውሃ አላችሁ እንዴ ተብሎ እኮ ነው። መብራት ይመጣል እንዴ ነው የሚባለው እኮ እዛ። አይ በጣም ከባድ ነው። እኔ ወደ ስራ ልመለስ እባክህ። እዚህ በሰዓት ነው የሚከፍሉት ታውቃለህ። ምን ልታዘዝ? ኦኬ ምን እፈልጋለሁ መሰለ ከናይ ጌት ስራ ወንድሜ። ኧረ ስራ፣ ኧረ ችግር ጠበሰኝ፣ ኧረ ችግር ቆላኝ ወንድሜ። ኧረ ተው አትቶኝ፣ ስራ የለም እንዴ? እንደዚህ የሚያደርግ ስራ እንኳን ሳይኖር ነው የሷፍ ውስጥ እንዳልገባ ብዬ እኮ ነው እንደዚህ ሆኜ የምቀመጠው እኮ። አንዱ ሀበሻ ሲያልፈውን ቢያየኝስ እስኪ ደውሉ ሀገር ቤት ቸግሮታል ብሎ ቢነግራቸውስ? አይ ሀበሻ እንለያለን እኮ ታውቃለህ። አሁን ልብስን አውልቀና እዚህ ዕቃ ታጥባ። ኧረ እሺ እንዴ፣ ኧረ ደስ ይለኛል እንዴ። እኔ የምለው ግን ማለት ነው 2 PhD 2 ማስተርስ እና 1 ዲግሪ ያለኝ የሆነ እርገት አሰጡኝ። እሺ ዕቃ ለቅላቂ ትሆናለህ። 2 ማስተርስ PhD ስታደርጋቸው ወደ አጣቢነት ትገባለህ። ታማርጣለህ እንዴ ደግሞ ናይድ። ሀበሻ ሆነ ሌላ ዜጋ ማግባት የሌለ ለሁሉም ያልተሰጠ ትዕግስት ይጠይቃል። አሁን ለምሳሌ እንደዚህ አይነት ትዕግስት ለኔ አልተሰጠኝ ነው ወይ? አሰብኩት እኮ አሁን ለሰኔ ማለት ነው ነጭ ቺካ ገባውን በል ማለት ነው። ነጭ ቺካ ግብቼ አንድ ቀን ቁጭ ብለናል ምናምን እያወራን ነው፣ ቡና እየጠጣን ነው። እና ቡና እየጠጣን እጣኑን ብታየው እጣን ምንድነው ብትለኝ አሁን ምንድነው ብላት ነው Hey babe, what is that smoke? እጣን Yeah, what is that? አሁን ደግሞ እጣን እንደሆነ ላንቺ ልናገር ነው ያው በእንግሊዘኛ ዝም ብለሽ ታጭባለሽ። Excuse me? ድሪንክ አታይሬታ Okay, Zaddy. እንዴ እሺ አሁን ደግሞ ምን አደረኩኝ? እሱን አንተ ብትነግረን አይሻልም? በቃ ይኸው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው። ኢትዮጵያነት ማለት ይሄ አይደል እንዴ? እኮ ማንን ያገዝከው? ልጆቹ ነው። ስማ ፍቅረኛን እኮ መንገድ ላይ ያዩት። አንተ እንደዚህ ቆንጆ ነች እንዴ? ቆንጆ ነች አይደል? በጣም ነው የምታምረው። ይኸውልህ ቀን ከሌት ማለት ነው ከአይምሮዬ ወጣ አታውቅም። በቃ ሁሌ ስለሷ ነው የማስበው። ለምን ራሱ ከአንተ ጋር እንደሆነች አላውቅም። እኔን የመሰለ ወንድ እያለ ማለት ነው። እና ተጠብሰኝ። አረ አባዬ ደግሞ ቆይ እስኪ ዝም በል የሀገሬ ሕዝብ ሆይ እጅህ ለጠላት እንዳሰጥ። ወይኔ ሀገራችን በቀኝ ገዢዎች እጅ ትውደቅ። ውሃው በፈረቅ መብራት በፈረቅ ምግብ በፈረቅ። አረ እንደው ችግር ነው በርዛይ። እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣች። ማን ነው ስምህ? ጋሜ። አንተስ? ጫኔ። አንተኛውስ? ኩንቴ። ከዚህ በኋላ ቶቤ ነው ስምህ? አልገባኝም። ታዲያ እንዴት አድርጌ ላስገባበት? የስልጣን ፍልስፍናው ምን ላይ ያተኮረ ነው? ያው ላቭ ላይ ነው። ላቭ ኢት ኔቨር ዳይ። ይሄ ምን ላይ ነው የሚታየው? በቅርብ ቀን በማሞቂ ለዩቲዩብ ነው የሚጀምረው። ስለዚህ ገብታችሁ ሰብስክራይብ አድርጉ። አንጃ ተጥደሃል። እኔ የምልህ እርግጠኛ ነህ ግን ዘንድሮ ተፈታኝ ነህ? ያ ታዲያ ለምንድን ነው የማታጠናው? ወይስ እዛ የሚያሳልፍ ዘመድ አለ? ቆይ እንደውም እስኪ ልጠይቅህ። እሺ
መለሼ የሚያጣ አይመስልም? ቆይ እሺ ልጠይቅህ። What is the primary cause of magnetism at the atomic level? ምንድን ነው መልሰኝ። እንዴ አባዬ ደግሞ ፊዚክስ። አረ ሌላ ሰብጀክት ጠይቀኝ። ተመስገን ነው ፊዚክስ መሆኑን ራሱ ማወቀ። እሺ ልቀይርልህ። Enzymes and some hormones are አይባልም are example of dash። እንዴ ቆይ ግን ጥያቄዎቹን ከየት ነው የምታመጣቸው? ሌላ ሰብጀክት ጠይቀኝ። እሺ ኬሚስትሪ ልጠይቅህ። A solution with a pH of less than 7 is called dash። እንዴ ምንድነው? ከነዚህ ውጪ ሰብጀክት አታውቅም እንዴ? እስኪ እንግሊሽ ጠይቀኝ። ስማ አየው ገመገምኩ ምንም የምታውቀው ነገር የለም። ምንም ንጹህ ነህ። ስለዚህ ከዛሬ ቀን ጀምሮ ጥናት ላይ ትኩረት ማድረግ አለብህ። ሰማኛ? ጥናት ላይ ትኩረት ማድረግ አለብህ። አምጣ ስልክህን። ግርማን ታውቀዋለህ? አላውቀውም። እሺ በለጠንስ? አላውቀውም። አበራን ግን ታውቀዋለህ? ልጁ ያሟል እንዴ? አላውቀውም። አየሁ ገመገምኩ። ስለዚህ አንተም ሚስትህ ላይ ትኩረት ማድረግ አለብህ ማለት ነው። እንዴ ምንድን ነው የምታወራው? ወይኔ ይኸውልህ አንተ ሀገር ተረካቢ ነህ። ስለዚህ እንካ ስልክህንና ፕሌይ ስቶር ላይ ገብተህ ኢትዮ ማትሪክ አፕሊኬሽንን ዳውንሎድ አድርገህ አጥና። ለ12ኛ ክፍል ኢንትራንስ የሚያዘጋጅ አፕ ነው። ዘንድሮ የተፈተኑትን ጨምሮ የ8 ዓመት የኢንትራንስ ፈተናዎችን ከነመልሳቸውና ከነማብራሪያቸው አካቶላል። እንዲሁም ጥያቄዎችን በየክፍልና በየምዕራፉ ከፋፍሎ አስቀምጦላል። አበራ አይደል ያልከኝ ስሙን? እኔ ደግሞ እሷን ሄጄ አበራታለሁ። ባዩሽ ምንድነው አይገቡም እንዴ? እኔ ይቅርታ ቀደም ብሎ መጥቶ እኮ ነው እርሱ 5 ሰዓት ተኩል እኮ ነው የሚለው። ወይ ሰዓቱ አይሰራም ማለት ነው። በቃ የኛ ግድግዳ ላይ ያለውን ሰዓት ይተቀመው፣ እሱ ይሰራል። እሱን ነው እኛ የምንጠቀመው። 2 ሰዓት እንዴ? በምን አቆጣጠር ነው የሚሰራ? እናንተ ሳደው በኢትዮጵያ ነው እንዴ? እንደውም እኛ ህብረተሰባችንን ለማገልገል 30 ደቂቃ ቀደም ብለን ነው 2 ሰዓት እየገባን ያለን። ምንድነው በዚህ ጧት የወለው ወረፋ? በእናትሽ ኧረ ወንድሜ አንተ እኔ እዚህ ቢሮ ኃላፊ እንዴ? እቺን ለማስፈረም ስንት ሰዓት ሙሉ ተቀመጥ እና ምን ችግር አለ? ይፈረምላል። ምን ጉቦ ይዛል? ምንድን ያለው? ምንድን ያልከው? እስክርቢቶ ይዛል ወይ? ምንድነው ጆሮ አይሰማም እንዴ? እኔ ደግሞ ሌላ ነገር መስሎኝ ምን መስሎ ነበር? አረ ምንም እንዴ። እኔ የምለው ደግሞ የግድግዳው ሰዓት ቆሟል መሰለኝ እየሰራል። አዎ አይ ሆን ብለን ነው አውቀን ነው ደሞዛችንን ለማንጸባረቅ ነው። ደሞዛችንም እንደዚህ ነው ቀጥ ብሎ ይቀር። አይ ሰው ያደናግራል ብዬ ነው። እናንተ ደግሞ ሳያችሁ እየተጠቀማችሁበት። ሰውዬ ለምን ስለሚመለከተን ነገር አናወራም? በቃ ብር ስጠኝና ልፈርም። ምን ብር ማስፈረም እኮ መብቴ ነው። አንተ ደግሞ መፈረም ግዴታ ነው። ትቀልዳለህ እንዴ? መብቴን እኮ ነው እየተጠቀምክ ያለው። ለምንድን ነው ብር የምሰጥ? ብር ስጠኝና ልፈርምልህ። እኔ ምንም ብር አልያዝኩም። በምን ልፈርምልህ? ብር ስጠኝ። እንደዛ አትልም እንዴና ምን እዚህ ሰው ታሳስታለን? አምጣ እባክህ። ምን አይነቱ ነው በጧቱ ደግሞ ያጋጠመኝ? ሲያስጠላ ምን እዚህ አይሰጠኝም እንዴ? እንካውስ ምን ያበሳጫል? ከኔ እንደሆነ ድንቡላ ታገኝ ምን እስቲና። አረ ተፈረመልኝ ብለህ ነው? ቀጣይ ስመጣ ቆይ 93 ቁጥር ነው ምልክት ጠብቅ። ኤልያስ ለሙስሊሙ ማህበረሰብ ታስተላልፈው መልእክት ካለ መቀጠል እንችላለን። ለሙስሊሙ ማህበረሰብ ማስተላለፈው እንኳን ለ1444ኛው ለመስቀል በዓል እንኳን በሰላም አደረሳችሁ። አሁን ክርስቲያኑ ሮናልዶ የምንመለከት 24 ሰዓት ይተኛል። 24 ሰዓት በመተኛቱ ስኬት ለደረሰ እኛስ ወዴት እየሄድን ነው? እኛ ኢትዮጵያኖች ሁሌ መስራት አንተ አሁን ቅድም አብይ አህመድ ቢወርድ ከስልጣን ደስ ይለኛል አላልኩም? ያማልለ ማን አለ ሸገር ዳቦ የመጣ ለምርጫ ነው አላልኩም? አትወጣውና ዘንበል አንተስ ቤብ አረጋውያንን እረዳበታለሁ ያልከኝ ቤት ነው አይሄ? አረ አይደለም እንዴ? ይሄማ ወደፊት እኔና አንቺ በፍቅር የምንኖርባት ቤታችን እኮ ነው። አንተ ደግሞ የሚቀለድበትን ሰዓት አትለይም አይደልና አሁን ወደ ዋናው ቤታችን ወሰደባ እንዴ? ከምሬ ነው እንዴ? ምን ጠባብ መሆኗን አይተሽ ነው? አታስቢ። እንኳን ለኔና ላንቺ ለሌላ ካፕሎችም ይበቃ ፍቅር አለ ውስጥ። ምን ጥሩ ትቀልዳለህ እባክህ። ፍራሽ የሌለው ቤት እየኖርክ የምን አባ ፍቅር ነው የምታወራው? ኧረ አለን ፍራሽ እንዴ? ያው ፍራሽ አይደል? ሰላም ለዚህ ቤት ይሁን እንዴ? ቃንቅ ሰላም ነው እንዴ? ከየት ተገኘ ዛሬ ደግሞ? ምን ፈልገን? እንትን እትዬ ጫልቱ እንዳሉ ዛሬ እኮ ድስተኛ ፈረቃ ነው፣ ምሳ ልሰራበት ነው፣ ቶሎ ላክልኝ። ውይ አንተ እንግዳ ኖሮብኝ እኮ ረስቼው እኮ ነው። በእናትህ ይኸውልህ እንደምትልልኝ ማለት ነው። ቤት የሚያደር እንግዳ ስላለ ነገ በጧት ይላኩልኝ ቁርስ እንድሰራላቸው ወለኝ። እሺ ያጣፍጥልሽ ይመችሽ። ኤም ደብሊው አምላክ ወይ ዛንገር ጌምስ ፊልም እየሰራው ነው እንዴ ያሉት? እንዴ ምንድነው በዚህ ዘመን ድስት ፈረቃ? የቱ ጋር ነው ካሜራው? ንገረኝ በእናትህ። ኧረ ያሳስብሽ እንዴ? ምን ሆነሽ ነው? እኔና አንቺ ስንጋባ እንኳን ለኔና ላንቺ ለቤተሰቦችሽ ራሱ ጥሎሽ የሚላክ ሌላ ድስት እገዛለሁ። ምን ሆነሽ ነው? ምንድነው? ቆይ ሰው በቤቱ መተኛት አይችልም እንዴ? እንዴ ይሄ ደግሞ ማን ነው?
ይሄ ደባሌ ነው አታስቢ። ምን እኔና አንቺ ስንጋባ ይሄንን ቤት እንደዚህ በመጋረጃ ለሁለት እንከፍለውና በዚህ በኩል እሱ ይኖራል፣ እኔና አንቺ በዚህ ጋር ነው። ዝም በል። እቺን ቤት ወላ ለሁለት መከፈል አማራት አሉ። ትሰማለህ? ይሄ ቤት ማለት ነው እንኳን ተዋልዶ ለመኖር በቻት ለመጀናጀን ይጠባልሽ። ቤብ ልቤን እየጎዳሽው ነው እንዴ? እኔና አንቺ ምን ወደፊት ተጋብተን ተዋልደን አብረን እንኖራለን አልተባባለም? አብረን እናድጋለን አልተባባለም? ምን እዚህ ቤት ውስጥ ልጅ ልወልድ ትሰማለህ? እዚህ ቤት ውስጥ ባረግ ሶዴ ሲገፋ ጽንሱ ከቤት ወጥቶ ልጁ ጎዳና ተዳዳሪ ነበር የሚሆነው። እዚህ ጋር እኔ እናንተ ነገር አብቅቶለታል። ቻው ቤብ ያጥንታ ይፈላጭ እንዴ? ወዴት ነው የምትሄጂው? ነይ እንጂ። አምላክ አልነቃህም፣ ህልም ነው በለኝ። ሲንግል ያረከኝ አምላክ ተመስገን። እስማ ምንድነው? አይ ምንም አዩኝ። እዚህ ጋር ትንሽ የሆነ ነገር ያራዳ ልጅ ይመች ብራ ያለው ልስጠ አዎ ንፉጋ ይባል እውነት የሚያቀ የሆነ ነገር ላማክር። እሺ ምንድነው? የኑሮ ውድነቱ ማለት በጣም በጣም ኃይለኛ ሆኗል እና እንድትጠነቀቅልህ ነግረን። እሺ የመጠንቀቂያው ዋና መንገዱ ምን እንደሆነ ታውቃለህ? ቁጠባ። እኔ በሰዓቴ ባለመቆጠቤ በጣም ነው የምናደደው። በጣም 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 ነው የምናደደው። ከዛ አሁን ነው በቃ አሁን ለምን እንደዚህ ላሱ መረ እንት ያው ያንተ 200 ብር አካውንት ከፍተበት አባቴ ሙት ተጠቃሚ ትሆናለህ። ልቀቀው እንጂ አንተ ልቀቀው። መደዳቱስ አንተ ሰው ነው ይቀረኛል እኮ ያማል። እኔን ካላስከፈኩ ችግር ይፈጠርብኛል። እጄን ያመኛል። ምን አገባኝ ያማል። እና አንተ መታለው ማንን ና ለብራንች ና ልቀቀኝ አንተ እንዴ ኤቲኤም የሚያስፈልጋል። ና አንተ ጤነኛ አይደለህም እንዴ? ማንም ሰው አቅቶ በልቶኛ ያቅርሽ ወይኔ ጉድ ይፈልና ና ተሾመ አግዘኝ። እንዴ አባዬ ምን አባዬ ሰራ ነው? ታፕ እያደረኩኝ ነው። ብቻ ይሄ ቴሌግራም ላይ ያለው ሃምስተር ነው ምናምን የሚባለው እንዳይሆን ብቻ። አዎ ወይኔ ቆይ ዛሬ ቀኑ ምንድን ነው? ቅዳሜ ነው ዛሬ። የሲስተር ሰርግ። አንተ ግን እዚህ ስልክህን ትቀጠቅጣለህ አይደለ? ተነስ ሂድና አስተናግደው። አረጎበዝ አላስወጣበል እህት ወንድሟ አላስወጣበል እየሰርገኛ አላስወጣበል። ተጫወቱ እየተጫወታችሁ አቤት አባዬ። መቼስ ታውቃለህ አይደለ የቤቱ አስተዳዳሪ ነኝ መሆኔ እና ያው ገቢ ማገኝበት ነገር ሰፋ ማለት አለበት። ይሄንንም ታውቃለህ፣ ያለብኝንም ወጪ ታውቃለህ። ይሄን ለአንተ አልነግርህም። እና ምን መሰለህ አንተ ከሄድክ በኋላ እቺ ሃምስተር ምናምን በምትባለው ታፕ እያደረኩኝ ነበርና እዚህ ጋር 5 ሚሊዮኗን ኮይን ማግኘት የምችልበትን ይሄ ዴሊ ኮምቦዋን እንድታሳየኝ ነበር የጠራሁት። እሺ ግን እኔ ማብሬ ከዛ ታፕ አደርጋለሁ አይደል? አይ አንተ ምን ታደርጋለህ መሰለህ? መጀመሪያ ቁጭ በል እሷ ጋር ኢንላይት አካዳሚ በዚህ ክረምት ከኤልፍሪን ዲዛይን ጋር በመተባበር ከዚህ ቀደም የሚሰጣቸውን ግራፊክስ ዲዛይን፣ ዌብ ዲቨሎፕመንት፣ ሞሽን ግራፊክስ፣ ኢንቴሪየር ዲዛይን በተጨማሪ ፈርኒቸር ዲዛይን የሚባል አዲስ ኮርስ ይዞ መጥቷል። በስልጠናው ላይ ደግሞ ሶፍትዌርን በመጠቀም 30 ፈርኒቸሮችን ዲዛይን ማድረግ አለ፣ የፈርኒቸር አኒሜሽን መስራት አለ፣ የፈርኒቸር ዋጋ መተመንና የእንጨት አይነት መረጥ አለ። እንዲሁም ደግሞ በተግባር የተለያዩ ፈርኒቸሮችን በራሱ ወርክሾፕ ማምረት ያስተምራል። ስለዚህ እዛ ትመዘገባለህ ማለት ነው። ታፕታፑን ደግሞ ለኛ ትተዋለሽ ማለት ነው። ገባሽ? ታላቅ ሰው እንዴ ባላየየክ ነው እንዴ ኤልያስ? እኔ አላምንም ኤልያስ። ሰማን እኔ ነኝ እንዴ አንተ ማሰረው ስራ የለም እንዴ? አሁን ደግሞ መጣ በዚህ። አዎ እኔ ጥምር ሙያ ባለቤት ነኝ። አጎቴ ደግሞ ይመቸው። ሁለቱ ናቸው። አሁንማ አየሁ እሱም እንደኔ ቂጡን የጣለ ቦዛኔ ነበር። ወይ አንተ ጀንታላ ነው ደግሞ በጣም ሰላም ነው ጎበዝ ሲጠርግ። አዎ እኔ የምልህ ሚስቴን አወካት ቀይዋ ቤዛን። አዎ እዚህ ነው የምታሰፋው ምናምን ሲባል እኔ ጋር ነው እሱ ጋር እኔ ጋር አንተ ጋር ጠፋች። ባዶ እጇን መታ አሰፍታት ሄዳለች። እኔም እንደሆነ እኮ ግራ እኔ ጋር አንድ ቀረተ አይደለም ይኸውልህ ከመጣች ቆየች። ተው እባክህ ወሬ አትብዛ። አንካ ይሄ በላይ ነው የኳስ ጫማው ነው። በደንብ ስፋል። በደንብ በላይ ኳስ ይችላል። ምን አገባ እንዴ ይወጣል አይደል? ስለ ደንበኛ እንዳታማ ይኸው ጭንቅላትህን በርቅስ። እኔ በደንበኛ ቀልድ አላውቅም። ምሰራ ከሆነ ስራ ይኸውልህ ነገርኩ።
ልካለሽ ሸውኒ አያገባኝም። በቃ ከሰራ ስራ አንተ ማንን እኔ እንግዲህ ደህና ደር ትንሽ እሱ ያንኮራፋል ቻለው እንግዲህ እሺ እንግዲህ በቃ ምን ማድረግ ይቻላል። ደህና ደር እሺ ደህና ደር እሺ ደህና ደር። A few minutes later አይዞህ አትፍራ ተኛ። እሺ ሰላም ነው አይደለ? እሺ ሰላም ምንድን ነው? ያው አለ አይደለ? ኢንኬዝ የሆነ የሚሆነው ነገር አይታወቅም። ለዛ ነው ያዝኩት። እሺ ይሁን። አሁን ምን ፈልገህ ነው? ምን ታዘዝ? ፊርማ ለማስፈረም ነበር። ኦኬ እሺ። መጀመሪያ 6 ቁጥር ደርሰና እዛ አስፈርመህ ተመልሰን ይጋና። እሺ አስፈርሜ ነው የመጣሁት። ኦኬ እዛ ሄደን የመጣው። ስለዚህ 8 ቁጥር ሂድና ተመልሰን ይጋና። እዛም ሄጃለሁ። ተዘጋጅተን የመጣው 4 ቁጥር ግን አልሄድክም። እዛ ደርሰናና ተመልሰን ይጋና ሄጃለሁ። እነሱ ናቸው እንደውም መጨረሻው አንተ ጋር ነው ብለውኝ የላኩትና ያንተ ፊርማ ብቻ ነው የሚቀረው። ፈርምልኝና ልሄድ። ኧረ መበላት። ምን መሰለህ አሁን ለምሳ መውጣበት ሰዓት ነው። ስለዚህ በኋላ ተመልሰና እሺ። ውይ የኔ ጌታ እሱን ሳላስብ የቀረ ይመስላል። በል እንካ ምሳህን ይኸው። ሻይ አሁን ልቅዳለሁ ወይስ በኋላ ትጠጣለህ? በኋላ ይሻላል። የዛሬዋ ጠጠር ያለች ነች። ምን መሰለህ ከበላው በኋላ ደግሞ እረፍት ያስፈልገኛል። ትንሽ መተኛት አለብኝ። ገባህ አይደለ? ስለዚህ በኋላ ተመልሰና እሺ በለኝ። ለሱም አትጨናነቅ። ይኸው እቺን አንዴ ፈርም ላትተላለህ የኔ ጌታ ይዤ ልመጥቻለሁ። አይገባውም እንዴ? በቃ ተመልሰና ገና ዛሬ የመፈረም ሙዱም የለኝም። ይኸውም በርግን ይገባኛል ብለህ ታስባለህ? ጭራሽ ስድብ። እንደውም አልፈርምም። እሺ ከራሴ እፈርማለሁ። ሸዳዳ የእንጭ ታስኬ በተው